ይሄው በተሳካ ሁኔታ ከፍሎኛል። እንግዲህ ይሄን የምትጠቀመው በአንድ ስልክ አንድ ብቻ ነው የሚከፍላችሁ። በሌላ ስልክ የተጠቀማችሁ እኔ ኮሜንት ቦክስ ላይ ማስቀምጥላችሁ ሊንክ ስትነኩ ወደዚህ ያመጣችኋል። ቀጥታ እዚህ ጋር ስታርት ቦት የምትለዋን አንዴ ነካ ታደርጋላችሁ ማለት ነው። ይሄው እሺ ቦቱን ከፍቼዋለሁ ማለት ነው። እዚህ ጋር 5 ነገሮች መጥተውልኛል ማለት ነው። እሺ አንዴ እዚህ ጋር ኔትወርክ ያስቸገረኝ ነው። ከዛ እዚህ ጋር ኤአይ ፎሬክስ አለ፣ ባላንስ፣ earn money፣ ቬሪፊኬሽን እና ፔመንት ሜተድ አለ ማለት ነው። እነዚህ በስቴፕ ነው የሚነኩ ማለት ነው። ዝም ብላችሁ እንዳትነካኩ ማለት ነው። ቪዲዮን ፖዝ ያደርጋችሁ ተከታተሉ እስከመጨረሻው ሁሉን ነገር አሳይላችኋለሁ። እዚህ ጋር እንግዲህ በመጀመሪያ የምንነካው ማለት ነው ቬሪፊኬሽን ነው። መጀመሪያ ቬሪፋይ ማድረግ አለብን ማለት ነው አካውንታችን። እዚህ ጋር ቬሪፋይ የሚለውን ስነካ እዚህ ጋር የሆነ ፈተና ያመጣልኛል ማለት ነው። ፈተናው ቀላል ነው። እዚህ ጋር ምን አለ አሪዩ ሂውማን ያለኝ ነው ማለት ነው። የስ ስላታለሁ እዚች ጋር ብቻ ተዘጋጅቷል ማለት ነው። ከዛ በመቀጠል ምን እናደርጋለን እዚህ ጋር ባላንስ ቢለውን ነካለን ማለት ነው። ያለንን አቬሌብል ባላንስ ሎጊን አድርገን ስለገባን ብቻ ታስክ የምንሰራበትን ባላንስ እናያለን ማለት ነው። እሺ ባላንስ ምትሏን አንዴ ነካ ታደርጋላችሁ። ከዛ ያለኝ ባላንስ ስንት ነው እዚህ ጋር እንደምታዩት እሺ 904 ብር ነው የሚለው 904.27 ሳንቲም ነው የሚለው አቬሌብል ባላንስ ይሄ ነው ያለኝ ማለት ነው። እቺንም እንዳትረሷት ከ27 ሳንቲም ትሏን እንዳትረሷት ማለት ነው። በመቀጠል ምን እናደርጋለሁ እሺ ፔመንት ሜተድ ላለው ማለት ነው። እዚህ ጋር ሌላ እንዳትነኩት ማለት ነው። እዚህ ጋር earn money ኤአይ ፎሬክስ ምናምን የሚለው እንዳትነኩ ስቴፕ አላቸው ማለት ነው። ፔመንት ሜተድ ምትሏን ነው አንዴ ነካ የምታደርጉ ማለት ነው። ይሄው ፔመንት ሜተድ የሚለውን ነክቻለሁ። ከዛ በመቀጠል እዚህ ጋር ፔመንት ሜተድ አማራጮችን አመጣልናል ማለት ነው። እዚህ ጋር ያመጣልን ምንድነው እሺ ቴሌብር አለ፣ ሲቢ አለ፣ አብሲኒያ አለ ማለት ነው። በእነዚህ በሶስት አማራጮች ነው ክፍያ የምንፈጽመው ማለት ነው። እሺ እኔ አሁን የምጠቀመው ምንድነው ቴሌብር ነው ማለት ነው። እዚህ ቴሌብር ቁጥር አለ እዚህ ላይ ሰንድ አድርጌ ከነ ቁጥሯ ማለት ነው። እዚህ ጋር እንዳትሳሳቱ ብዙዎች እንግዲህ የምትሸወዱበት ምክንያት እዚህ ጋር ነው። 27 ሳንቲም የምትለዋን እንዳታስቀሯት። እዚህ ጋር 904 ብላችሁ 27 ሳንቲም የምትለዋን እንዳታስቀሩ ማለት ነው። ዋራ ቬሪፊኬሽን ላይ እሺ ላይላችሁ ይችላል ማለት ነው። እሺ ከዛ ምን ታረጋላችሁ እንግዲህ ወደ ቴሌብር ሄዳለሁ። እናንተ የምትጠቀሙበትን እዚህ ጋር ንግድ ባንክ ሆነ በንግድ ባንክ አብሲኒያ ሆነ አብሲኒያ ትጠቀማላችሁ ማለት ነው። ሲከፍለኝ እስከመጨረሻው አሳይላችኋለሁ። ተከተሉኝ እስከመጨረሻው ወደ ቴሌብር ሄዳለሁ አሁን። እሺ ቴሌብር ላይ ገብቻለሁ ማለት ነው። እዚህ ጋር እንግዲህ ቴሌብር ላይ ምን አደርጋለሁ እዚህ ጋር ሰንድ መኒ ምትሏን አንዴ ነካና እዚህ ጋር ኢንዲቪጁዋል ነው። ከዛ በመቀጠል ምን አደርጋለሁ እዚህ ጋር ስልክ ቁጥሩን ጽፋለሁ ማለት ነው። እሺ እዛ ጋር ያለውን ስልክ ቁጥር በቀጥታ እዚህ ላይ ጽፋለሁ። እሺ በመቀጠል እንግዲህ ኔክስት ላለው ማለት ነው። እሺ እዚህ ጋር ብር ያሳለፉኝ ሪከርድ ማድረግ አልችልም ማለት ነው። እዚህ ጋር ቁጥሩንም ስሙንም አመጣውልኛል ማለት ነው። እዚህ ጋር እንግዲህ 904.27 ሳንቲም ነው አይደለ 27 ሳንቲም እቺን ማለት ነው። አሁን እቺን ልካታለሁ። ሳንቲሟን እንዳትሳሳቱ እቺን አስቀርታችሁ እንዳትልኩ ማለት ነው። ከነ ሳንቲሟን ነው የምትልኩ። እሺ በመቀጠል ምን አደርጋለሁ ኦኬ ነው የምለው እንግዲህ እኔ ክፍያ ያሳይላችኋለሁ። እዚህ ጋር ስክሪን ሪከርድ አይፈቀድም ማለት ነው። እሺ ኦኬ ላለው ይሄው በተሳካ ሁኔታ ልኬዋለሁ ማለት ነው። 908 ነው የሚለው እዚህ ጋር ፊ ያለ የተቆረጠ ማለት ነው። ይሄንን እንግዲህ ምን አደርጋለሁ ይሄንን አንዴ ስክሪንሻት አነሳዋለሁ ማለት ነው። ስክሪንሻት አነሳውና ይሄው ስክሪንሻት አነሳው ማለት ነው። ይሄን ስክሪንሻት እንግዲህ ወደ ቦታው ተመልሼ እንዴት እንደምልክ አሳይላችኋለሁ ማለት ነው። ወደ ቦታው ተመልሻለሁ ማለት ነው። እንግዲህ አሁን ስክሪንሻቱን ይዤ ክፍያውን ጨርሼ ተመልሻለሁ። አሁን ብሬን መቀበል ብቻ ነው የሚያስፈልገኝ ማለት ነው። እዚህ ጋር እንግዲህ earn money ምትሏን ነው የምትነኩ። ከዛ earn money የሚለውን ነክቻለሁ ማለት ነው። እዚህ ጋር የሚመጡልኝ ነገሮች አሉ ማለት ነው። አንዳንድ ሁለት ስቴፖች አሉ። አሪው ፔድ ይለኛል ማለት ነው። እዚች ጋር ትጽፋላችሁ yes ትላላችሁ። ሌላ ነገር ኦኬ ማለት ትችላላችሁ። ሌላ ነገር እንዳትጽፉ ማለት ነው። ይሄው yes ቢዋለው። ከዛ በመቀጠል እሺ አንዴ ኔትወርክ ያጨናነቀኝ ስለሆነ ነው። ይሄው ልክ ያለው ከዛ ምን ያለ ኢንተር ስክሪንሻት ነው የሚለው ስክሪንሻቱን ከዚች ማለት ነው እቺ ነክታችሁ ትልካላችሁ ማለት ነው። ይሄው ልክ ያለው ማለት ነው። እሺ እዚህ ጋር ኢንተር ቴሌብር አካውንት ነው የሚለኝ ቴሌብር የምትጠቀሙበትን አካውንት ልካላችሁ ማለት ነው። እዚህ ጋር እሺ የራሴን ልካለሁ ማለት ነው። የራሴን ቴሌብር የሚሰራውን ልክ ያለው ማለት ነው። እዚህ ጋር ዌይት ፎር 3 ሰዓት ነው የሚለው እንግዲህ
እዚህ ጋር እንግዲህ እኔ በቴሌብር የላኩኝ በቴሌብር ስለከፈልኩኝ ነው ማለት ነው። እናንተ ደግሞ በንግድ ባንክ ሆነ የንግድ ባንክ አካውንታንት ትልካላችሁ፣ በአብሲና ከሆነ ደግሞ የአብሲናን ትልካላችሁ ማለት ነው። ኤአይ ፎሬክስ ምትላለች የመጨረሻው እሷ ናት ማለት ነው። ኤአይ ፎሬክስ ምትለዋ እነካታለን ማለት ነው። በምንድነው ትሬድ እንዲደረግላችሁ የምትፈልጉ ያለ ነው። እዚህ ጋር አንድ ማስጠንቀቂያ ልስጣችሁ። ይሄን ቪዲዮ እንግዲህ እዚህ ጋር USD ጎልድ ነው የሚለው በዚህ ነው ትሬድ የሚደረግላችሁ። ይሄን ሳትነኩ እንዳትወጡ ማለት ነው። እዚህ ጋር USD ጎልድ ምትለዋን አንዴ ነካ ታደርጋላችሁ። በመቀጠል ደግሞ ይሄው ጨርሰናል። በቃ በUSD ጎልድ ትሬድ ያደርግልናል። ከ3 ሰዓት በኋላ ደግሞ ሲከፍለኝ ተመልሼ ያሳይላችኋለሁ። እሺ በ3 ሰዓት ውስጥ ሲከፍለኝ ተመልሼ ላሳይላችሁ። ይሄው ተልኮልኛል በተሳካ ሁኔታ ይሄው ልኮልኛል ማለት ነው። የከፈለበትን ትራንዛክሽን ሁሉን አሳይቶልኛል። ይሄው በተሳካ ሁኔታ ከፍሎኛል። ይሄው አንዴ ነካ አድርጌ ላሳይላችሁ ሁሉም ነገር የተቀበልኩት ትራንዛክሽን ሁሉ ይሄውነት ማለት ነው። ፔመንት ሪሲቭድ ሰክሰስፉሊ ብሏል። ኮንግራቹሌሽን ዩ ሃቭ ሪሲቭድ 5440.23 ብር ነው ከፍሮም ፔር ባክ ቦት ነው። አማውንት 5400 ይሄው ወደ ቴሌብር ተቀብያለሁ ማለት ነው። በዚህ ሰዓት ነው። ይሄው ትራንዛክሽን አይዲ የሆነት ማለት ነው። አሁን የከፈለኝን ገብቼ ቴሌብር ላይ ማለት ነው ላሳይላችሁ። እሺ ቀጥታውን ቴሌብር ላይ ያዳል። ይሄው ያለኝ ባላንስ ይሄ ነው 27 ብር ብቻ ናት ያለች። ይሄው ሪፍሬሽ አድርገው ይሄው አውጥቻለሁ። ሪፍሬሽ አድርገው ማለት ነው። ይሄው 5867.35 ብር ሆኖኛል ማለት ነው። ይሄው በተሳካ ሁኔታ ከፍሎኛል። ተጠቀሙበት እላለሁ። ይሄንን ቪዲዮ እንግዲህ ሰብስክራይብ ማድረጋችሁ እንዳትረሱ። ይሄው 1000 ልገባ ነው ሞኔታይዜሽን ላስጀምር ነው ማለት ነው። ላይክ ማድረጋችሁንም እንዳትረሱ። በሌላ ቪዲዮ እስከምንገናኝ ለሁላችሁም ሰላም።